ቻናላችን በሰላም መጣችሁ። በዚህ ቻናል ታላላቅ ታሪኮችን፣ ስልታዊ የህይወት ጉዞዎችንና የዓለማችን መሪዎችን ታሪክ በጥልቀት እንመረምራለን። የራሳችሁን ታሪክ እንድትመሩም አቅም እንሆናችኋለን። ዛሬ በዕለቱ ፕሮግራማችን የኢትዮጵያ የሙዚቃ ንግስት የባህልና የዘመናዊነት ድልድይ ስለሆነችው ስለ እጅጋየሁ ሽባባው ወይም ጂጂ ሙሉ የህይወት ታሪክ እንተርካለን። ከአዊ ዞን ቻግኒ ከተማ ተነስታ የኒውዮርክ መድረኮች እንዴት እንደገዛች፣ ዝናዋ ጥግ ላይ ያለ ለምን በቤርሙዳ ምስጢራዊ ዝምታ ውስጥ እንደተሸሸገችና ከሁሉም በላይ ደግሞ ሰሞኑን ታናሽቷ ሶፊያ ሽባባው ልጠይቃት ሄዳለሁ ብላ በጥሩ የጤንነት አቋም ላይ ሆና አንተን ያመነ ሁሉ ዳነ ስትል ያጋራችሁን አዲስ የምስራች ምጥን አድርገን በሲኒሜቲክ ትንታኔ ይዘንላችሁ ቀርበናል። የዚህችን ታላቅ ንግስት እንኳንም አየንሽ የሚያሰኝ ሙሉ የህይወት ታሪክ ከመጀመራችን በፊት እንደዚህ ያሉ በጥናት ላይ የተመሰረቱ እውነተኛና ስልታዊ የሆኑ ታላላቅ ኢትዮጵያውያን ታሪኮች እንዳያመልጧችሁ አሁኑኑ ቪዲዮውን ላይክ አድርጉ። ቻናላችንም ሰብስክራይብ በማድረግ የዚህ ታላቅ ቤተሰብ አባል ይሁኑ። አሁን ቀጥታ ወደ ታሪኩ እንግባ። የኢትዮጵያ ሙዚቃ ሰማይ ላይ እንደ አጥቢያ ኮከብ ድምቅ ብላ የበራች የባህልና የዘመናዊነት ድልድይ የገነባች የሙዚቃ ንግስት እጅጋየሁ ሽባባው ወይም ሁላችንም በኩራት የምንጠራት ጂጂ ከአዊ ዞን ቻግኒ ተነስታ የኒውዮርክን መድረኮች ያንቀጠቀጠችው ይህች ድንቅ አቀንቃኝ ለዓመታት በዝምታ ማዕበል ውስጥ ከቆየች በኋላ ሰሞኑን ድንገት ተከስታለች። ታናሽ እህቷ ድምፃዊት ወይም ደግሞ በፕሮቴስታንት መዝሙር ዘማሪ ሶፊያ ሽባባው ልጠይቃት እሄዳለሁ፣ መልእክት ካላችሁ ጻፉላት ስትል ያጋራችሁ ምስልና ጂጂ አንተን ያመነ ሁሉ ዳነ እያለች በጥሩ አቋም የዘመረችው መዝሙር መላውን ዓለም አስደስቷል። ሁሉ ዳነ አንተን ያመነ ሁሉ ዳነ አንተን ያመነ ሁሉ ዳነ ያንተን አምኜ ምንኜ። ዛሬ በዚህ ልዩ ሲኒማቲክ ዶክመንተሪ ከውልደቷ እስከ ዓለም አቀፍ ዝናዋ ከምስጢራዊ ዝምታዋ እስካሁን አዲስ የምስራች እስካሳየችበት ሙሉ የህይወት ታሪኳን እንተርካለን። ከመጀመራችን በፊት ይህንን ውብ ታሪክ ለብዙዎች ለማድረስ አሁኑኑ ቻናላችንን ሰብስክራይብ ያድርጉ። ቪዲዮውንም ላይክ በማድረግ አብረውን ይጓዙ። ታሪኩ የሚጀምረው በጎጃም ምድር ነው። ጂጂ ያደገችው በገጠር ከተማ አካባቢ በመሆኑ ከልጅነቷ ጀምሮ የቤተ ክርስቲያን መንፈሳዊ ዜማዎች፣ የገጠሩ ባህላዊ የሙዚቃ ስልቶችና የሰርግ ጨዋታዎች በጆሮዋና በነፍሷ ውስጥ ተረጹ። ይህ የገጠር ንጹህ አየርና የባህል ስንቅ ነው እንግዲህ ቆይቶ ለየት ላለው የድምጽ ቀለሟ መሰረት የሆነው። በ1980ዎቹ መጀመሪያ አካባቢ ወደ አዲስ አበባ በመምጣት በተለያዩ የሙዚቃ ባንዶችና በቲያትር ቤቶች ውስጥ በመሳተፍ የጥበብ ህይወቷን በይፋ ጀመረች። ድምጿ ገና ከጅምሩ የተለየና የነፍስ ጩኸት ያለበት ነበር። ነገር ግን የጂጂ መክሊት ሙሉ በሙሉ ያበበውና የሙዚቃ ንግስትነቷ በዓለም ላይ የታወጀው ወደ አሜሪካ ካቀናች በኋላ ነው። እንደ ፈረንጆች አቆጣጠር በ2001 ታዋቂው የሙዚቃ አዘጋጅ ቢል ላስዌል ከሱ ጋር በመሆን ጂጂ የተሰኘውንና የዓለም የሙዚቃ ታሪክን የቀየረ ድንቅ አልበም አወጣች። ይህ አልበም የኢትዮጵያን ባህላዊ ቅኝት ከጃዝ ፈንክና ወርልድ ሙዚቃ ጋር ያዋሃደ ድንቅ ስራ ሆነ። ጉራማይሌ፣ አባይ የመሳሰሉት ስራዎቿ አፍሪካን አልፈው አውሮፓንና
አሜሪካን አነቃነቁ። ጂጂ ዝም ብላ ዘፋኝ አይደለችም። የኢትዮጵያን ባህል በዘመናዊ የሙዚቃ ሳይንስ ቀምማ ለዓለም ያቀረበች የሙዚቃ ንግስት ናት። ዝናዋ ጥግ ላይ ደርሶ ዓለም በጉልበቷ ተንበርክኮላት እያለ ድንገት ግን አንድ ሚስጥር ተፈጠረ። ልክ እንደ ቤርሙዳ ትሪያንግል የጂጂ ድምፅና መልክ ከመድረኮች ላይ ድንገት ጠፋ። ይህ ዝምታ ለዓመታት ቀጠለ። ህዝቡ ናፈቃት፣ ጠየቃትም። በማህበራዊ ሚዲያ ላይ የተለያዩ ግምቶችና የሐሰት ወሬዎች ተናፈሱ፣ ስለ ጤንነቷ፣ ስለ ህይወቷ። ነገር ግን እውነተኛዋ ንግስት በራሷ ምርጫ ከዓለም ዝና ራቅ ብላ ጥበቧን በነፍሷ ውስጥ ብቻ እያረቀቀች በዝምታ ውስጥ ለመኖር መረጠች። ያ ዝምታ ግን አድናቂዎቿን ሁል ጊዜ የሚጠይቅ እንቆቅልሽ ሆኖ ኖረ። ነገር ግን በዚህ ሳምንት ያ የዓመታት የናፍቆት ማዕበል በታላቅ ምስራች ተተካ። ታናሽ እህቷ የፕሮቴስታንት ዘማሪ ሶፊያ ሽባባው ሰሞኑን ልጠይቃት እሄዳለሁ፣ መልእክት ካላችሁ ጻፉላት፣ አስነብባታለሁ ስትል የህዝቡን የፍቅር ደጅ ከፈተችው። ከዚህም በላይ ሶፊያ ያጋራችው የጸሎት ቪዲዮ መላውን ዓለም አስለቅሷል። ጂጂ አንተን ያመነ ሁሉ ዳነ የሚለውን መንፈሳዊ መዝሙር በሙሉ ድምፅ በደስታና በጥሩ የጤንነት አቋም ላይ ሆና ስትዘምር ታይታለች። ይህ ምስል ጂጂ አሁንም በብርቱ መንፈስ በታላቅ ጤናና በጥሩ አቋም ላይ እንዳለች ያሳየ፣ አድናቂዎቿን እንኳን ማየንሽ የሚያሰኝ ትልቅ በረከት ሆኗል። ወዳጆቼ ከአዊ የገጠር ከተማ እስከ ዓለም መድረክ፣ ከታላቅ ዝምታ እስከ ዛሬው አዲስ ተስፋ የጂጂ ታሪክ እውነተኛ የጥበብ የማንነትና የጽናት ታሪክ ነው። እሷን በጥሩ አቋም ላይ ለማየት ለኢትዮጵያ ጥበብ ትልቅ ኩራት ነው። ተመልካቾቻችን እናንተስ ለዚህች የሙዚቃ ንግስት እንኳን ማየንሽ የሚለውን የፍቅር መልእክቶቻችሁን በኮሜንት መስጫው ላይ አስፍሩላት። ይህ ሲኒማቲክ ዶክመንታሪ ከተመቻችሁና ለጂጂ ያላችሁን ፍቅር ለመግለጽ አሁኑኑ ቪዲዮውን ላይክ አድርጉት። እንደዚህ ያሉ በጥናት ላይ የተመሰረቱ ጥልቅ የኢትዮጵያውያን ታሪኮች ሁልጊዜ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ጫኑ። ለሌሎች ጥበብ ወዳጆችም ማጋራታችሁን እንዳትረሱ። በሚቀጥለው ድንቅ ቪዲዮ እስከምንገናኝ ሰላምና ፍቅር ለሀገራችን። ሰላም።